ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ ደግሞ ኢትዮጵያ አንደር 17 ከሱዳን ጋር የምታደርገውን ጨዋታ ማሳያችሁ ይሆናል። የሁላችንም ያው ብሔራዊ ቡድን መጫወት ነው። ያው የኛም ባይሳካም ወደፊት ሊሳካ ይችላል። ብቻ ያው ወንድሞቻችንን ሄደን እናበረታታለን። አብራችሁ ቆዩ። ወደ ቪዲዮ። ድል ለኢትዮጵያ ይላል። እነሱን እየወሰድክ ልምድ ብትሰጣቸው ነገ በጣም ቶሎ ለምደው መልሰው የሚጠቅሙሃልና በቀጣይ እኔ ከነዚህ ልጆች ከኛ ከ17 ዓመት በታች ልጆች ገብቶ ይጫወቱ ሳይሆን ብሔራዊ ቡድኑ ጋር አብረው ሆኖ የማች ዴይ ኤክስፒሪየንስን እንዲያገኙ በዛ ውስጥ እየለመዱ እንዲሄዱ ይደረጋል የሚል ተስፋ አለኝ። ደግሞ መሆንም አለበት ብዬ አስባለሁ። ቤኔዘር ለኤፊሶን ለግብ ጠባቂው ተመስገን ሰጥቶታል። ተመስገን ተሳሳተ። እጅግ በጣም አስገራሚ ነው። ሌላኛው ተከላካይ አስዳዳለ ድንቅነ በአስደናቂ ሁኔታ አስገራሚ አጀማመር ነው። አልተሳሳተ ግን ግብ ጠባቂው ተመስገን ኳሱን በቀላሉ ተቋጥሮ በረዥሙ መታሱ የመታውን ኳስ ዛሬ አስቸጋሪ ተጫዋች አምላኬ! ምን አይነት አስደናቂ ጎል ነው! አንጠለጠለው! ዳዊት ካሳው አይ ቢኒያም አብራ ይዙታልና አይ ቲንክ የብሔራዊ ቡድን የተሾመው ፍጹም ቅጣት መቼ እሱ ከሆነ እሱ ነው መምጣት ያለበት። እንትና ሃትሪክ እንዲሰራ እንዳይሰራ ተብሎ የሚለቀቅ ነገር የለም። ከለቀቀ የሚለቀው እሱ ነው እንጂ ቢጫ ካርድ ለ15 ቁጥሩ ክርስቶፈር ላክሊስሬ ለቆለታል። ለቀቀለት። በጣም አስገራሚ ነው። እንዴት ያለ መከባበር ነው! ያበደ ጎል ነው። ጥግ ላይ ከመጡ ተቀይሮ የገባው 11 ቁጥር ለባሹ ከናን ቡድኑን በተለይ ወደፊት ድራይቭ ኢትዮጵያ ምን አይነት አስደናቂ ጎል ነው! እንዲሁ ስለሺ ባጀኬ የቅዱስ ጊዮርጊሱ ተስፈኛ እንዲሁ የኤፍሬም ጋር ተመስገን ከበደ ታደሰ ጋር ተፋጧል። አምበሉ ፓኖም ሾልጆ አፓኖም ሊመታ ነው። ከግብ ጠባቂው ተመስገን ጋር ተፋጧል። ምናልባት ወደ ጨዋታ ተመልሳቸው የሆነ እቺ ፍጹም ቅጣት ምት አብረን እንመለከተዋለን። ፓኖም አስቆጠረ። ይመስለኛል ታውቃለህ። እቺ 26 ቁጥሯ የሆነ ቁመት አላት። ሃሩን ሃላንድ አልፎ አይጋጭም እንዴ? ውስጥ ለምን ደቂቃ ይገባል? በስማ እሺ አይዞህ ግን ሃላንድ አልፎ ቢገጭ ይችላል። ክንፍ ነው የሚሆነው ታውቃለህ። ክንፍ ብትሆን ይሻላል። ክንፍ ጎበዝ ነው።